አሪፍ ነበረ። እንደጠበቅኳቸው ነው አልተገኘልኝም። አሪፍ እንቅስቃሴ እንዳደረኩ ተስፋ አድርጋለሁ። ማዘን መምቻው ቅርብ ቦታ ላይ ነው። አብዬ እያልክ የነበረው ነገር ነው። ምህረት አየለ ሁለቱም ቡድኖች አሰላለፍ ወደ እናንተ የምናደርስ ይሆናል። በመጀመሪያም የባለሜዳው የኢትዮጵያ ሴቶች ብሔራዊ ቡድን ከ17 ዓመት በታች ብሔራዊ ቡድንን አሰላለፍ ወደ እናንተ እናደርሳለን። ግብ ጠባቂ ሜቲ ረታ ስትሆን ማንጠግቦሽ አድማሱ፣ ኤልሻዳይ ዮሴፍ፣ መድኃኒት አለሙ፣ ቤተልሔም ግዛቸው፣ ምህረት ወሰኑ፣ ምህረት አየለ፣ ኡጁሉ ኦዶንግ፣ ሲሪያ ተሾመ፣ ቢታኒያ አስተራፊና ሊዲያ ሰለሞን በቋሚ አስተላለፍ የተካተቱ ተጫዋቾች ናቸው። ተጠባባቂዎች ኑዳ ሁሴን፣ ሴና ኤርሚያስ፣ ሊያን ዳንኤል፣ ትዕግስት ተሾመ፣ መቤት ዘካሪያስ፣ መሰረት ጌታቸውና ኢክራም ሚፍታ በተጠባባቂ ወንበር ላይ ያሉ ተጫዋቾች ናቸው። ራውዳ አሊ ዋና አሰልጣኝ ሲሆኑ ሀና ተክለወልድ ምክትል፣ አብዱልከሪም ሐሰን የግብ ጠባቂ አሰልጣኝ፣ አስናቀ ገደፍ የአካል ብቃት አሰልጣኝ፣ በኃይሉ አዘለቀ የቡድን መሪ ሲሆኑ ስንታየው ተሾመ የሕክምና ባለሙያ እንዲሁም ዶክተር ቃል ኪዳን ዘገየ የቡድኑ ሐኪም ናቸው ማለት ነው። በነገራችን ላይ ዛሬ ብቻዬን አይደለሁኝም። አንጋፋው እና አጠር ያለው በቁመት የባላገሩ ቲቪ ስፖርት አዘጋጅ አብይ ዘላለም ከኔ ጋር ነው። አብዬ እንኳን ደህና መጣ። አስተዋወቀ በጣም ተፈጭቶኛል። እንኳን ደህና ቆያችሁኝ። አዎ፣ ለማንኛውም ከዚህ ሰዓት ጀምሮ ወደ እናንተ ጋር መድረስ ምን ጀምረው ብቻዬን አይደለሁኝም። በፕሮዳክሽኑ አስፋው ስለሽ ያለ፣ በካሜራ ባለሙያ እንዲሁ ቢኒያም መሀሪና ሌላኛው ባልደረባችን ፋንታሁን ከኛ ጋር አብረዋል። እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ዳይሬክተሩ አቶ አብርሃም ገብረ ማርያም እንዲሁ ሌላኛዋ የዚሁ ዲፓርትመንት አባል የሆነችው ሰላማዊት ፈቅበሉ ከኛ ጋር አብሮ ቆይታ የሚያደርጉ ነው የሚሆኑ። ወደ ደቡብ ሱዳን አሰላለፍ እንሂድ። ቪዮላ ግብ ጠባቂ ቪዮላ የሚጠቅሙት አንደኛው ነገር ተመሳሳይ ጨዋታው ሊጀምር መሰለኝ። አብርሽ ወደ አንተ ወይ? ተጫዋቾች ወደ ሜዳ እየገቡ ነው። እንቀጥል ሀሳባችንን አብዬ። ብሔራዊ መዝሙር እስከሚዘምር ድረስ እንቀጥል። የኢንተርናሽናል ውድድሮች ማግኘታችን አንዱ ጥቅም ያለን ነገር ራሱ አለመታወቁ እኮ ነው። አሁን ትልቁ ጥያቄ ሊፈጠር የሚችለው ያለን ነገር የምናውቀው እንደዚህ አይነት ነገሮች ስናይ ነው። ያለ ለምሳሌ ምንድነው ያለ በወርቅ ያለ ወርቅ እንደ መዳብ ይቆጠራል፣ በእጅ ያለ ወርቅ እንደ መዳብ ይቆጠራል አይነት ነገር ነውና የኢትዮጵያ ሴቶች ላይ በእርግጠኝነት አጽንኦት መስጠት የምችለው ነገር ከወንዶቹ በተሻለ ጋፕ ኢንቨስት ብናደርግ ጋፑን አጥብበን ኢንተርናሽናል ውድድሮችን ውጤታማ መሆን እንችላለን ብዬ አምናለሁ በንጽጽር። ያን ነገር ደግሞ ካየ 7 ተጫዋቾች አሁን እናንተ የጠቀስካቸው ቀላል ነገር አይደለም። ሌላም ከነገ ወዲያ የሚመጡ ብዙ ነገሮች ይኖራሉና ዓለም አቀፍ ውድድሮችን መሳተፋችን በጣም ትልቅ ነገር ነው። ደቡብ ሱዳን አሁን እየሄዱበት ያሉት አካሄድ በነገራችን በቅርብ ዓመታት ውጤታማ እንደሚሆን ያስታውቃሉ። 16 ቲሞች የአንድ የዞናቸውን በአካዳሚ ደረጃ ውድድር ያደርጋሉ በትልቅ ፎርማት። ከዛ ነው እነዚህ ልጆች የተመረጡት አብዛኛውና ኢንቨስት ማድረግ ከቻሉ እንደዚህ አይነት ኢትዮጵያን የመፎካከሩ ለ0 መሸነፍ ለነሱ ትልቅ ነገር ነው። በነገራችን ላይ ከቅርብ ዓመት በኋላ በእርግጠኝነት እኛን ስለማሸነፍ ሊያስቡ ይችላሉና ኢትዮጵያኖች ግን አሁን ሌቭላችን ከዛ አልፎ በመልማዮች እሺ እንመለሳለን። አብዬ የሁለቱ ብሔራዊ ቡድኖች መዝሙሮች የተዘመረ ነው። አሁን ወደ ደቡብ ሱዳን ብሔራዊ መዝሙር ሄደናል። መዝሙሮቹን አዳምጠን ተመልሰን እንገናኛለን።
በመቀጠል የኢትዮጵያ ሕዝብ ብሔራዊ መዝሙር ዘመራል። ወደዛ እንሄዳለን። እናመሰግናለን። የሁለቱም ብሔራዊ ቡድኖች ሕዝብ መዝሙሮች ተዘምረዋል። በቀጣይ ተጫዋቾች ከዳኞች ጋርና ከተቃራኒ ቡድን ተጫዋቾች ጋር የሚተዋወቁበት ሂደት ነው እየተመለከትን ያለ ነው። በዚህ ሰዓት እንግዲህ የደቡብ ሱዳን ኤምባሲ አባላትን ወይም ደግሞ ከደቡብ ሱዳን ኤምባሲ የመጡ እንግዶችን ነው እየተመለከትን የምንገኘው በስቴዲየሙ። አዎ የሚጠበቅ ነው። በነገራችን ላይ የኢትዮጵያ ሴቶች ብሔራዊ ቡድን ከ17 ዓመት በታች ተቀያሪ ተጫዋቾችን ነው የምንመለከተው። ኑዳ ሁሴን፣ ሴና ኤርሚያስ፣ ሊያን ዳንኤል፣ ትዕግስት ተሾመ፣ መቤት ዘካሪያስ፣ መሰረት ጌታቸውና ኢክራም ሚፍታን ነው እየተመለከትን የምንገኘው። የደቡብ ሱዳን ኤምባሲ ተወካዮች የፎቶ ፕሮግራም ነው እየተመለከተን የምንገኘው። የኢትዮጵያ ሴቶች ብሔራዊ ቡድን ተጫዋቾችን በዚህ ሰዓት ቦታቸውን ይዘዋል። የፕሮቶኮል ባለሙያው የቀድሞ ዳኛ አቶ ሚካኤል አራያ ናቸው። አሁን ደግሞ የምንመለከተው የደቡብ ሱዳን ተጫዋቾችን ነው። ሞሰስ ኢቫሊን፣ ኬጂ ሰንዴ ኦሎ፣ ኤርሄል መሪ፣ ሄለን ኦፓቾ፣ ስቴላ ናዮካ፣ ኦኮን ኦኮችና ሱዛን ኒኔን ነው እየተመለከትን። እንዲሁም የአሰልጣኝ ቡድን አባላት ሞሰስ ዘካሪያ፣ ስኔ ሬት፣ መሐመድ ሰይፈዲን፣ ሃንስ ቫለንቲኖ፣ ቲና ካኩ፣ ኦቴንግ ማኑያትና ኒያን ዴንክ ዊል እነሱን ነው እየተመለከትን ያለ ነው። እንዲሁም አቶ አስናቀ ገደፍ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አካል ብቃት አሰልጣኝን ነው የተመለከት ነው። ይህንን ጨዋታ የሚመሩት ዳኞች አራቱም ከቱኒዚያ ሲሆኑ የጨዋታው ታዛቢ ናይጄሪያዊት ናቸው። እንዲሁም አሴሰሯ ከቶጎ ናቸው። አስማ ቹቼኒ ዋና ዳኛ ሲሆኑ ኔስሪን ኦሬቲያኒ አንደኛ ረዳት፣ ክሎድ አሚር ሁለተኛ ረዳት ሲሆኑ ኢማን አጆኒ ክቡር አቶ ኢሳያስ ጅራ፣ አቶ ባህሩ ጥላሁን፣ ዶክተር በርከት ያሉ ሰዎች ተገኝተዋል። በነገራችን በስቴዲየሙ ኦልሞስት በግራና በቀኝ ያለው የስቴዲየም ክፍል ሞልቷል። አብዬ እንደዚህ አይነት ውድድሮች ላይ ተመልካች መገኘቱ በተለይ ለታዳጊዎቹ በጣም ትልቅ ማበረታቻ ነው። 2-0 አሸንፈው ሲመጡ ብዙ ጊዜ በቃ ኳሊፋይ ሆነዋል በሚል ተመልካችም አንዳንዴ ላይገባ ይችላል ብለህ ትጠብቃለህ። ነገር ግን በዚህ ደረጃ ድጋፍ መታየቱ ለታዳጊዎቹ በጣም በጣም ትልቅ ሞራል ነው የሚሰጣቸው። ጨዋታው ተጀምሯል። በካታንጋ በኩል ምህረት
እንደገና አሊስ ቢታንያ አስተራፊ ሊዲያ ሰለሞን ቤተልሔም ግዛቸው ምህረት አየለ ኳስ መቆጣጠር አልቻለችም። ኳስ አምልጧታል። ምህረት አየለ እንደገና ኳሱን ነጥቃለች። እንደገና ጁሉ ማንጠግቦሽ ቤተልሔም ግዛቸው ኳስ ተቋርጧል። ሊዲያ ኳስ ተነጥቃለች። አሊስ ሞንዲያ ላይ ጥፋት ተሰርቷል በሚል ዋና ዳኛዋ በግምት 30 ሜትር አካባቢ ርቀት ላይ ቅጣት ምት ሰጥተዋል። ቅጣት ምቱን ለመምታት አማሮት ሻሮን እንዲሁም በርከት ያሉ ተጫዋቾችን እያፈሩ ነው። እንደገና ሆኖም እንደገና ጎል ሲሪያ ተሾመ። በሰባተኛው ደቂቃ ላይ ሲሪያ ተሾመ ለራሷም ለቡድኗም የመጀመሪያውን ግብ አስቆጥራለች። በነገራችን ላይ ለዚህ ግብ መገኘት ትልቁን ስራ የሰራችው ምህረት አየለ ነች። ሰፊውን ሰዓት በውይይት ያዝነው ያን ያክል ሳቢ እንቅስቃሴ ስላልነበረ ነው እንጂ ጨዋታውን ትኩረት ነፍገን እንዳልሆነ ይታወቅልን እንፈልጋለን። ያነሳናቸው ሀሳቦች ደግሞ ጠቀም ያሉና ጥሩ ሀሳቦች ስለሆኑ ነው ይሄን ያልነው። ጁሉ አዶንግ ለምህረት አየለ ለማስጠት ኳሱን አስባ ነበር። ሆኖም ኳስ ረዝሞ ግብ ጠባቂዋ ጋር ደርሷል። ግብ ጠባቂዋ አስጀምራለች። ምህረት አየለ ምን አይነት አንቲሲፔሽን ወይም ግምት ነው! ምህረት አየለ ማኑኤል ኖየር ሪያል ማድሪድ ከባየር ሙኒክ ሲጫወቱ የሰራውን አይነት ስህተት ነው ግብ ጠባቂዋ ቫዮላ የሰራችው። ምህረት አየለ አሰልጣኛቸውን ራውዳ አሊን እያስጨፈሩ ነው። በአንድ ወቅት እሷም እንደዚህ ድፍን ስቴዲየም ህዝብ ነው ያስጨፈረችው። በነገራችን ላይ ዝናብ አለ እንደምታየው። የመሮጫ ትራኩም በእርግጠኛ ሚዲያ ክፍል ውስጥ ስለሆነን ራቅ ብለን ስለሆነ አይታይም እንጂ ስለዚህ ነው እንግዲህ ማርቆራጭ የመሰሉት አሰልጣኝ ቡድን አባላቶቹ በአጠቃላይ ተከናንበዋል ለማለት ነው። በቢቂላ በንጽጽር ዝናብ ቢኖርም የተወሰነ የማጫወት እድል ስላለው እንደገና ሆኖም ኦጁሉ ኦዶንግ ችኮላ ይታይባታል። ጥድፊያ ምንድነው ከኦጁሉ ብዙ ነገር ስለሚጠበቅ ነው። ያው ታዳጊ መሆኗ እንዳለው ነው። ኦጁሉ በጣም ተስፋ የተጣለባት አጥቂ ስለሆነች ያ ጉጉቱም አለ። ከዛ አንጻር ነውና ፕሮሚሲንግ አጥቂ እንደምትሆን ምንም ጥርጥር የለውም። ቀድሞ አሰልጣኞቿን አናግሬያቸው ነበር አጋጣሚና በጣም ከፍተኛ እምነት ነው ያላቸው። የዛም ጉጉት ይመስለኛል ያው ብዙ ሰው ሲጠበቅበት ታዳጊነት እንዳለው ነው። ምህረት አየለ ምን አይነት ግብ ነው! ምህረት አየለ ጩፌ የቡድን አጋሮቿ ምን አይነት ግብ ነው! እንደ ሁሌው አብዬ ቡድኗ 2-0 ባህር ዳር ከነማን ባሸነፈበት ጨዋታ ከተመሳሳይ ቦታ ነው ግብ ማስቆጠር የቻለች የነበረው ባህር ዳር ከተማ ላይ የቦሌ ክፍለ ከተማ ተጫዋች ነችና እዚህ ጨዋታ ላይ ያልኩትን ቃል ልጠቀም። ካይን ያውጣሽ ነው። ሌላ ምን ይባላል? ትክክል ካይን ያውጣሽ ነው የሚባለው። ቀጣይ ኢትዮጵያ ብሔራዊ ቡድን ንግስት ናት። ምንም ጥያቄ የለውም። ቡድኖችን ኢስታብሊሽ ካደረክ ወይም በየጊዜው በየአመቱ ነው ለምሳሌ አንደር 17 ውድድር አለ። እነዛ ውድድሮች ላይ የምትሳተፍ ከሆነ ምንም ጥያቄ የለውም። በቃ ትልቅ ኤክስፒሪየንስ ታገኛለህ።
ነገር ግን ከተቆራረጡ ሊጎች ወይም በሌለባቸው ከአካዳሚዎች የተወሰነ መምረጥ ከሆነ እንደዛ ነገር ሊፈጠር ይችላል። ጥሩ ከ16 ከ50 ካስታብ ውስጥ ጎል ሁለታቸው ለዓለማቻ ለማለፍ የተጫወቱን ጨዋታ ላይ እዚህ ላይ ጎል የተቆጠረ ጎል ነበር። አስፈው ሳስተላልፍ ጎል አስቆጠረ የማስታወስ ችሎታ እንደውም ትንሽ ስላልነበረኝ እንጂ አይ ቲንክ አስተዋሰኝ ነው። ጸገነት ግርማ ያስቆጠረችው አይነት ዋናው ብሔራዊ ቡድን አሰልጣኝ ዮሴፍ ገብረወልድ የሚመራው ቡድን ነበር። ከኡጋንዳ ብሔራዊ ቡድን ጋር በነበረው ጨዋታ ነው እዚሁ ሰማስተራ። ለማንኛውም ምህረት አየለ ጩፌ 18 ሜትር ርቀት ላይ የተገኘውን ኳስ ነው በማዕዘን መምቻው ቅርብ ቦታ ላይ ነው ሀብዬ እያልክ የነበረው ነገር ነው። ምህረት አየለ አስደናቂ በግብ ጠባቂዋ የሁለት ግቦች መሃል በሎጬ ሞቱ ተሻምቶ ነበር። ሆኖም ተከላካዮች ኳሱን ተከላክለዋል። 3 ቁጥሯ አሊስ ማንዲ ጀስቲን ኳሱን ለማሸማት ሞክራ ነበረ። ሊያን ዳንኤል በላይ ኳሱን ለመቤት ዘካሪያስ ጮራ ነው ያሸማች የነበረው። ሆኖም ኳስ እንደገና ምህረት ወሰኑ እግር ላይ ደርሷል። ሆኖም እንደገና ምንድነው የፈለገችው? ሲሪያ ተሾመ ካምባ ከዚህ በላይ ሳልታገስሽም ብላለች ተከላካዩ ምህረት ወሰኑ። እንደገና ለምህረት አየለ ምህረት አየለ 3 ግብ አስቆጥራለች። እንዲሁ አንድ ኳስ አሲስት አድርጋለች። ተቀይራ የገባችው 10 ቁጥሯ ሊያን ዳንኤል በላይ ላስቆጠረችው ግብ መነሻ ነች። ምን አይነት እንቅስቃሴ ነው ምህረት አየለ እያስመለከተችን ያለ ነው። ቆንጆ ጭንቅላት ኳስ በግንባር የተገጨ ኳስ ነው። የግብ ጠባቂውን አቋቋም ተመልክታ ነው ወደ ግብነት የቀየረችው ኳሱን። በደርሶ መልስ 7-0 ደርሷል። ኢትዮጵያ ብሔራዊ ቡድን ያስቆጠራቸው ግቦች ሊያን ዳንኤል አንድ ኳስ ያስቆጠረችው በትምህርት እንደወሰነች የጭንቅላት ኳስ ስንል መቼም ኳስ ረዝሟል። በማዕዘን ምት ጨዋታው የሚቀጥል ነው የሚሆነው። ተሻማ የማዕዘን ምቱ ተሻምቷል። እንደገና ሆኖም በጨዋታው መጠናቀቂያ ሰዓት ላይ ተቀይራ የገባችው ሊያን ዳንኤል በላይ ለቡድኗ 6ኛ ለራሷ ሁለተኛውን ግብ አስቆጥራለች። ሊያን ዳንኤል በላይ ለዚህም ግብ መገኘት በነገራችን ላይ ምህረት አየለ አበበ ወይም ጩፌ አስተዋጽኦ ከፍ ጨዋታ የመጀመሪያው ዙር ማለፋችን በጣም ደስ ብሎናል። የመጀመሪያው ጨዋታ ጁባ ላይ የነበረው ጨዋታ ትንሽ ለኛ አስቸጋሪ የአየር ንብረት ነበር። ቢሆንም ግን ልጆቻችን ተወጥተውታል። እዚህ ደግሞ የመልሱን ጨዋታ በደጋፊ ፊት እና ብዙ ጎል በማግባታችን ደግሞ በጣም ደስተኛ ነን። አልሐምዱሊላህ
6 ግቦች ተቆጥረዋል በዚህ ጨዋታ ላይ። የእነኚህ ግቦች መገኘት ሚስጥሩ ምንድነው? የመጀመሪያው ጨዋታ ብዙ ሚስ አድርገን ነበር ጁባ ላይና ቀጣይ የነበረን ትሬኒንጎች አብዛኛውን ያጨራረስ ስራ ላይ ነበር ትኩረት ያደረግነው። ሞሮፍ ከዚህ በላይ ማግባት ይችላሉ ልጆቹ፣ በጣም አቅም አላቸው። ከዚህ በላይ ማድረግ ይችላሉ። አሁንም የተሻለ ነገር አድርገን ወደ ቀጣይ ዙር ማለፋችን የተሻለ ነገር እንሰራለን ብዬ አስባለሁ። ቀጣይ ቡሩንዲ ነው ኢትዮጵያ የምትጫወተው። ከዛ በኋላ ባሉት ደግሞ የሶስት ራውንዶች ላይ በንጽጽር ኢትዮጵያ ላይ ለማንጫ ካልፈለሽ ተብሎ ይጠበቃል እና ታርጌታችሁ አሁን ካለው ፖቴንሻል አንፃር እንደዚህ ነው የምታየው? ያው ይሄ ስብስብ ያው የአጭር ጊዜ ነው በጣም እና መካተት ያለባቸው ልጆች አሉ። በጣም ብዙ አቅም ያላቸው እድሜያቸው የሚፈቅድ ልጆች አምናም ለዚህኛው አመት ያዘጋጀናቸው ልጆች አሉ እና የተሻለ ጠንካራ ቲም ይሆናል ብዬ ነው የማስበው። ቡሩንዲን ለማየት ፈልገን ነበር ያው ያለውን ነገር ግን አላገኘንም። ቪዲዮን ግን ቀጣይ ዙር ቀላል ቲም አይደለም ቡሩንዲም። ከዛም ዛምቢያና ሩዋንዳ ነው። መጀመሪያ ከፊታችን ያለውን ከቡሩንዲ ጋር ያለን ደርሶ መልስ ጨዋታ ካሸነፍን በኋላ ቀጣዩን ዙር እናስባለን። መልካም ጊዜ። እናመሰግናለን። እናመሰግናለን። Thank you, coach. Thank you for coming for the interview. How was the game? Both games, Juba and Addis. The game in Juba was very good. We play there. We lose 2-0, and here we lose 6-0. It's the part of the game. Yeah. So, what was the main problem for your team to lose the game? The main problem, we lack of fitness. Second, we lack of scoring to the goal. Yeah. So, what were the main strengths for the Ethiopian national team, as your opinion? Like what? What is the main strengths that they're gonna score 6? So, which part of the national team is good part? They are good in shooting. They are good in passing. They organize themselves very well. They prepare themselves well. So I want to ask you additional questions for you. I saw you last time for under 17 men's team. So here in Addis. So are you changing or for temporary? No. Now, last time I came as the assistant coach for under 17 boys, but now I come as a head coach for the women because I work with the women. In South Sudan there I have a women team. That's why they bring me for the under 17 women team. Wish you good luck. Thank you. Enjoy your time. Thank you. How was the game? Thank you so much. I'm Sharon Amarod, captain for South Sudan under 17 women's team. The game wasn't bad. In fact, we accept the result that we lost the game. So it is a good experience to us that we lost the game, but we are not proud of it. So it means that next time, as we are coming back, we come back strong because we have got the experience, and because it is like first time for some of us to play an international game. So since we have learned the experience, so it means next time when we are coming, we'll come back strong. You understand? Let me ask you one more question, please. Yes. What was the main difficult part for your team, or what was the main strength part of Ethiopian national team? According to our team, all in all, as I said, is like the experience. So as I said, it is the first time for most of us to play an international game. So it's a challenge to us. So it means next time when you're coming back, we'll come back stronger than today. Yes. So wish you good luck for your future. Enjoy the rest of time. Thank you so much. And also I want to appreciate the Ethiopians for their hospitality, for welcoming us, because some of us, it is the first time to be in Ethiopia. So we are so much grateful for the hospitality. Thank you so much. Come and enjoy for your next time. Thank you so much. Thank you. Enjoy the rest of your time. Thank you so much. ሊያን ዳንኤል እንኳን ደስ አላችሁ። እንኳን አብሮ ደስ አለን።
በሁለት ጨዋታ 4 ጎል አስቆጥረሻል ምህረት አየለ። እንዴት ነበር እንቅስቃሴው? የጁባውም ጨዋታ የዚህኛውም ጨዋታ አሪፍ ነበር። እዛ ያው ትንሽ አየሩን ከብዶን ነበር። 3 ነጥብ ለመያዝ ነበር። በጣም ፋይት እያደረጉብን ነበር። ከፈጣሪ ጋር አሸንፈን ወጥተናል። ሊያን እንዴት ነው የዛሬው ጨዋታ? የዛሬው ጨዋታ በጣም አሪፍ ነበረ። እናም እንደጠበቅኳቸው ነው አልተገኙልኝም። አሪፍ እንቅስቃሴ እንዳደረኩ ተስፋ አድርጋለሁ። ቀጣይም ለቀጣይ ዙር ስለተላለፍን ቀጣይም የተሻለ አቋም እንደምናሳይ እርግጠኛ ነኝ። እናመሰግናለን። በቀጣይ ጨዋታዎች ምን እንጠብቅ? እናሸንፋለን። ቀጣይ አትጠራጠሩብን። ለ2027 የሞሮኮ ዓለም ዋንጫ እናልፋለን በእርግጠኝነት ከፈጣሪ ጋር። ከዚህ በኋላ ምን እንጠብቅ ካንቺ? ብዙ ነገር ያው እቺ ትንሽ ነገር ነች። በትንሹም ያው ብዙ ነገር ጠብቁ። ከኛ ብዙ ነገር ጠብቁ። እናም ቀጣይ በሚካሄደው አሪፍ እንቅስቃሴ እናደርጋለን። ሚድፊልድ እንደመሆን በተመጠን ለአጥቂዎች የተሻለ አሲስትና ጎል ጠብቁ። ከኔ ስንት ኪሎ ነው? 49 ምህረት 53 እድሜሽ 16 በዚህ እድሜ 4 ግብ ማስቆጠር በዚህ ኪሎ 4 ግብ ማስቆጠር ልዩነት ፈጣሪነት ነው። ስለዚህ እናመሰግናለን። እናመሰግናለን።